ይገቡ ጌም እየተጫወቱ ነው እነ ጆከር ኃይለኛ ጌም ነበር። ይሰማል በደንብ። አሁንም ጌም በቃ መዝረፍ ጀመረ። በቃ እሱ ምስኪና ይሰማል አይደል? ነው ይኸውልህ ጌም ነበረ። ይሰማል እንደ አማራ ምንም አልጠቀምም። ጆከር እንትን አይልም። ማሚ ተው አትግባ በዚህ ማሚ ከዛው ቆይ አንዴ አማራዎች ተሸንፋችሁ ወረዳችሁ። ማሚ አቃታችሁ። ማሚ ለምን ነው ግን? አንድ ጥያቄ አለ። ለምን ነው ማሚን የምትንቁት? ከእናንተ የበለጠ ፖለቲካ የሚሰራ እኔ እኮ አክብሬ ጠይቄው ነበር እኮ ይሁዳብ፣ ግን አንዷንም አልመለሰልኝም እኮ። አይ ቆይ ይመልስልሃል። አሁን ማሚ ምንድን ነው ታውቃላችሁ አይደል? እንግዲህ በጣም እኮ ነው የሚገርመኝ። እኔ ዝም ብላችሁ መሳደብ፣ አንተ ጫታም፣ አንተ ምናምን ትሉታላችሁ። ግን እሱ የሚሰራው ፖለቲካ አንደኛ ከመንግስት ጋር የሚሰራ ልጅ ነው። እሰማለሁ። ምንም ኖይስ ምናምን የለም። በደንብ ይሰማል። ኦኬ አንዴ ታፕታፕ እና ኮፒ ሊንክ አድርጎ አይላችሁ። ማሜ ስለ አማራ ትግል ማሜ ብቻ ሳለ ኦሮሞና ትግሬ በደንብ ያውቃሉ። አንተባበርም። ይኸው ከስልሳ መሰለኝ የተቀመጥነው ዛሬ። ቆይ ላሳያችሁ። የሚገርም እኮ ነው። ኦልሞስት 4 ሰዓት ከ43 ደቂቃ ቁጭ ብለናል። 42,000 ኮፒ ከታፕታፕ እኔ ያገኘው። ዘመድኩን በቀለ ሄዱ 8 ሚሊዮን። ጆከር ጋር ግቡ። ቅድም ስንት ነበረ? ኦልሞስት 3 ሚሊዮን ለጌም። ኦኬ ለጌም ወይም ደግሞ ለዘመድኩን በቀለ ወይም ቤታዮ የምትባል ኦሮሞ። ስለዚህ የአማራ ትግልን አንዳንድ ጊዜ ከጠላት ከምትሏቸው የሚሰጧችሁን ብታዳምጡ ብትሰሙ መልካም መሰለኝ። እውነቴን ነው የምላችሁ። ላይ አሁን ይሄ በቃ ንቀት ነው። ይሄ የምትንቁት ነገር። ዘመነ ካሴ ሰውን አይንቅም፣ ኦሮሞን አይንቅም። እስክንድር ነጋ ኦሮሞን አይንቅም፣ ትግሬን አይንቅም። እናንተ ግን የምታሳዩት ንቀታም ላይክ አዝፍ ላይክ የበላይ እንደሆናችሁ ምረ ፍየል ጠባቂ ሁሉ ምረ አስመሳይ ሁሉ የእንቁላል ቀቃይ ልጆች ሁሉ አይፈራም ሙስሊም እያልክ እኮ እያሸበሸብክ እኮ ከድሮ ከጥንት ጀምሮ ጣሊያንን እኮ ያስገባ እኮ ነው። ጀግኖቻችን የምትበሉ የአማራ ጀግና ምሁር ከሆነ እውቀት ካለው ስርዓት ካለው እኔው 6 ዓመት የአማራ ጀግና ከኔ በላይ አማራ የለም። በዚህ ሶሻል ሚዲያ ከኔ በላይ ለአማራ የሰራ የለም። በነፃ አንድ ቀን ሳንቲም ሰጥተውኝ ያውቁም። ይጠሉኛል አማራዎች፣ ይገፉኛል አማራዎች። እውቀት ስላለኝ ሀብታም ስለሆንኩኝ በራሴ መንገድ ስለምንቀሳቀስ ተሳዳቢ፣ ባለጌ፣ ጎጠኛ፣ ጋጠወጥ ምናምን በሆነ በትዳሬ በጣም 20 ዓመት በላይ ትዳርን ያከበርኩ ልጆችን በስነስርዓቱ በፕራይቬት ስኩል ማስተምር አማራነትን ኤግዘምፕላሪ አድርጌ ሬፕሬዘንት ማድረግ እኔ ነኝ። ግን እንድትመለከቱ ነው። የሚያከብሩኝ ኦሮሞዎች ናቸው፣ ትግሬዎች ናቸው፣ ስልጤዎች ናቸው፣ ሀድያዎች ናቸው፣ ካምባታዎች ናቸው። ኦኬ ወንድም የሚታርግ እና ምንድን ያለምን ሆነ ካላችሁ ቢኮዝ አማራ ራሱን ይጠላል። አማራ ራሱን ይጠላል። አንድ ምንድን ነው የኔ ነው የእናንተ ነው እንትን የሚለው